ሰላም ጤና ይስጥልኝ። እግዚአብሔር ይመስገን። ባለፈው አሳያችኋለሁ ሽሮፕ በቤታችን ውስጥ መስራት እንችላለን ያልኩትኝ የጉንፋን መድኃኒት እና የግሪፕ መድኃኒት ነው። እውነት ከሆነ በጣም የሚያድን ነው። ጤናን ይሰጣል። ቶሎ ነው የሚያሸረው እና ሽሮፕ ከምትወስዱ ይልቅ ቤታችሁ ውስጥ ሰርታችሁ እንድትጠቀሙ ነበር ሰርቼ ነበር። ግን አጋጣሚ ስቶክ ፎቶ በስቶ ስቶክ አድርጎ ነው የጠፋ ማለት ነው። ለዛ ነው እንደገና መስራት እንጂ ሰርቼ ያሳያችሁ ነበር። ግን ሊተላለፍ አልቻለም እና እንደዚህ ነው። ምንድነው የሚያስፈልገው? ውስጡ ካናል የእንጨቱ ካናል ካወቃችሁት ማለት ነው። እሱና ቆምጣጤ ነው። 4 ቆምጣጤ እንደ እቃችሁ ነው። አሁን 2 ቆምጣጤ ሎሚ ነው ያደረኩት፣ 2 ማለት ነው። ከዛ ደግሞ ጅንጅብል ነው። ጅንጅብል ተልጦ ተከትፎ ደቆ ነው የሚገባው። ከዛ ላይ መጀመሪያ ካናሉን ተከታላችሁ። ከዛ እነዚህ ጅንጅብሉና ቆምጣጤው ሎሚውን ተከታላችሁ። ከዛ ደግሞ ካናሉን ተከታላችሁ ማለት ነው። ከዛ እሱን ከከተታችሁት በኋላ ተከትፎ ማለት ነው እስከ ቆዳው ነው። ከዛ በኋላ ምንድነው ማር ነው የሚገባው። እሺ በእናታችሁ እየሰራ እና ማር ይገባል። ከዛ ማሩን እላዩ ላይ ታፈታላችሁ። ዴጃ አፍስሻለሁ ማለት ነው። እና ይሄኛው 2 ቀን ምናምን ፍሪጅ ውስጥ ተከቱትና ፍሪጅ የሌላችሁ ደግሞ ቀዝቃዛ ቦታ ውስጥ አስቀምጣችሁ እሱ ማሩ እንዳለ የጅንጅብሉና የሎሚዎቹን ነገር ሁሉ ይወስዳል ማለት ነው። ከዛ እሱ 2 ቀን 3 ቀን ሲሆን እንደ ሽሮፕ ነው። ሽሮፕ ማለት የጉንፋን በጣም ነው የሚያድነው። ይሄ ግሪፕ፣ ኮሮና እንደዚህ የሚያስል እዚህ ልብ ላይ እንትን የለም እሱ ማለት ነው። እና ይሄ እንደዚህ ነው። ለሌላ ጊዜ ደግሞ ይሄ ነው እንግዲህ በጣም ይቅርታ አድርጉልኝ። እየከተፍኩ ነበር ያነሳው፣ ግን እግዚአብሔር አልፈቀደም እና እግዚአብሔር ይፈቅድ ኖሮ አሪፍ ነበር። ግን ይሁን ይገባችኋል ብዬ አስባለሁ። እንትን ሎሚ፣ ጅንጅብልና ካናል የእንጨቱ እሱ ነው እና ከታችና ያው ከታች አለ። ከዛ እነሱ ካርኳል ደግሞ ከላይ አድርጌያለሁ። ከዛ ማሩን ነው የምታፈሱት ማለት ነው። በዚህ ዕቃ በእንደዚህ አይነት ዕቃ እንዳላችሁ ነው እንትኑ ማለት ነው። እና ይሄ ነው እላችኋለሁ። በተረፈ ሌላ ጊዜ ደግሞ ምንድነው ማሳያችሁ እስኪዝ ነው ቅርታ አድርጉልኝና ሌላ ጊዜ ከረሜላ የጉንፋን መድኃኒት ሆኖ የጉሮሮ ምናምን አሁን የግሪፕ ታይም ስለሆነ በጣም አስቸጋሪ ነው እና በብዛት ሰው ታሟል። ብርዱ ምኑ እና ሌላ ጊዜ ምንድነው የከረሜላ የጉንፋን ከረሜላ እሱን አሳያችኋለሁ። እየተመጠመጠ ነው እንትኑ እዚህ ጋር ጉሮሮ ላይ የሚያስል ነገሮችን የሚገለው ቶሎ ነገር ስተማችሁ እሱን ሰርታችሁ እንትን እንድትሉ ማለት ነው። እንግዲህ እንደዚህ እሰራለሁ። ይቅርታ አድርጉልኝ እንግዲህ ምንም አልተሳካልኝም። ይኸው ቆምጣጤውን በጨው ወይም በቪኔግር ታጥቡታላችሁ። በደንብ መታጠብ አለበት፣ ንጽህና ያስፈልገዋል ማለት ነው። ለምን ወደ ሆድ ውስጥ የሚገባ ነገር ስለሆነ። ከዛ በማንኪያ ወደታች ጫን ትላላችሁ። ከዛ የሞቀሙቀና አሁን ራሱ ወደ ውሃነት እየተለወጠ ነው። ካያችሁት ይውላችሁ ቀስ በቀስ ነው። 2 ቀን አሁን ፍሪጅ ውስጥ ከተዋለሁ። ለዛ ነው። እሺ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ይቅርታ እያሳየኋችሁ ነበረ፣ ግን ያው ስቶክ አረገኝ ማለት ነው። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ጾሙ የተባረከ የተቀደሰ ጾም ይሁንልን። አመሰግናለሁ። እግዚአብሔር ይስጥልኝ።